ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ውድ የሀረግ ቻናል ተከታታይ ፋሚሊዎቼ እንኳን ሰላም ሆናችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ በታችሁ እግዚአብሔር ይመስገን በጣም ደህና ነኝ ጋይስ። ዛሬ ጉዞ ከርንፋ ወደ አማን ትላለህ። እስኪ ዛሬ ደስ የሚል ቪው ላሳያችሁ ቤተሰቦችዬ። ከአማን ከርምታ ወደ አማን እየሄድን ነው። ብዙ ነገሩ ኢትዮጵያ ጋር ይመሳሰላል። ዳገቱ፣ ተራራው፣ ሰማዩ የተለያየው ነገር በቃ ጆርዳን ራሱ ያለው ማለት አረብ ሀገር ነው ያለው ብላ አታስብም ጋይስ። የምር ደስ የሚል እይታ ነው የማሳያችሁ። እስከ ፍጻሜው ድረስ አብራችሁን ሆኑ። ነባሪ የነበራችሁ ላይክ እያደረጋችሁ ኮመንት እየጻፋችሁልኝ ጋይስ ሀሳብ አስተያየታችሁን፣ አዲስ የሆናችሁ ደግሞ ለቤቴ ላይክ እያደረጋችሁ ሰብስክራይብ በማድረግ ደውሏ ምልክት በመጫን ኖቲፊኬሽን እንዲደርሳችሁ እንድትከታተሉኝ በአክብሮት በፍቅር እጋብዛችኋለሁ ጋይስ። እንግዲህ ዛሬ ምን ልበላችሁ፣ በጣም ደስ የሚል አየር ነው ውጪ ላይ ያለው። እስኪ አብራችሁኝ ጎብኙ። እና ውድ ቤተሰቦቼ እናንተን ስደት ምን አስተማራችሁ? እስኪ እኔ ስደት ብዙ ነገር አስተምሮኛል። ስደት አስተማረኝ ብዬ እግዚአብሔርን ከማመሰግነው አንድ ነገር ከእግዚአብሔር ጋር ያለኝ በጣም አፕዴት እንዳደርግ የእግዚአብሔርን ፊት እንድፈልግ ምሕረቱን በህይወቴ እንዳይ አድርጎኛል። ሁለተኛ ደግሞ እግዚአብሔር ትዕግስትን አስተምሮኛል ጋይስ። ስደት ላይ ትዕግስት ከሌለን ህይወት ከንቱ ናት፣ ባዶ ናት። ቢኮዝ ብዙ አይነት ቻሌንጆች ነው የሚያጋጥሙን። በአሰሪ ሊሆን ይችላል፣ በስራ ደክመት ሊሆን ይችላል፣ በግል ህይወታችን ሊሆን ይችላል። ውድ ቤተሰቦቼ ትዕግስት ካላደረግን እንግዲህ ምንም ማለፍ አይቻልም ነው ምላችሁ። እኔ ከምንም በላይ ዝቅታንም አይቼበታለሁ፣ ከፍታንም አይቼበታለሁ። ስደት ማለት በቃ
ትልቁ ትምህርት ቤት፣ ትንሹ ሳይሆን ትልቁ ትምህርት ቤት፣ የማያልቅ መጽሐፍ ማለት ነው። የእውነት በግል ህይወታችሁ፣ በማህበራዊ ህይወታችሁ በጣም ብዙ ነገር የምንማርበት ዓለም ነው ስደት። ተስፋ ቆርጠን ራሳችንን የምናጠፋበት አይደለም። ጠላታችን ተስፋ ቆርጦ ይጠፋል እንጂ እኛ በድል እንቀጥናለን። ውድ የማዳም ቅመሞች በያላችሁበት ሰላም፣ ፍቅር፣ ደስታን እመኝላችኋለሁ። ሲቀጥል ደግሞ ትዕግስት አድርጉ። ለሚያጋጥማችሁ ነገር ሁሉ የእግዚአብሔርን ፊት በመፈለግ ጸጋውን እንዲበዛላችሁ። ሲቀጥል ደግሞ ትዕግስት ለሰው ልጅ ሚን ፖይንት ነው ብዬ አስባለሁ። ማለት በቃ በማንኛውም ዙሪያ ላይ፣ በህይወት ዙሪያ ላይ ትዕግስት ዋናው ነገር ነው። ትዕግስት ከሌለን ከዝቅታ ወደ ከፍታ ልንወጣ አንችልም። ትዕግስት ከሌለን ለወጣንበት አላማና እቅድ መቆም ማግኘት አንችልም። ምክንያቱም ብዙ በመካከል ላይ የሚያደናቅፈን ነገር በህይወታችን ይመጣል። ብዙ 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 ውጣ ውረዶች ያጋጥመናል። ያን እንዴት ነው የምናልፍ? ከፈጣሪ ጋር መበርታትና በትዕግስት ነው ማለፍ የምንችለው። ስለዚህ ትዕግስት አድርጉ ላለው በያላችሁበት ሰላማችሁ ብዝት ይበል። አይ ላቭ ዩ ጋይስ። በጣም ነው የምወዳችሁ የሀረግ ቻናል ቤተሰብ ፋሚሊዎቼ። አሁንም ስለምታበረታቱኝ፣ ስለምታግዙኝ፣ ትልቅ ቦታ ደርሼ ደግሞ ቆሜ በእግሮቼ እንዳመሰግናችሁም እድል ስለምሰጡኝ በጣም ነው ማመሰግነው ጋይስ ከፈጣሪ በታች። እስከ ፍጻሜው ድረስ አብራችሁኝ ከኔ ጋር ሆኑ። አሁንም እንደገና ላስታውሳችሁ፣ ነባር የነበራችሁ ኮመንት በመጻፍ በርቺ ሀረግ ጎበዝ ነሽ፣ በቃ አለ አይደለ የሆነ ፖቴንሻል የሚሆነኝን ነገር የሚያበረታታኝን ነገር እንድትናገሩኝ እፈልጋለሁ ጋይስ። ኦፍኮርስ ድክመት እንዳለ ነገር ግን እንዳስተካክል እንድታበረታቱኝ እፈልጋለሁ። አዲስ የሆናችሁ ደግሞ ቤቴ ላይክ፣ ሰብስክራይብ በማድረግ ደውሏን በመጫን ፋሚሊ ሆኑ። እወዳችኋለሁ ጋይስ። መልካም ቀን ይሁንላችሁ። እንግዲህ የዛሬ ቭሎጌ ይሄን ይመስላል። መልካም ቀን ባይ